ሁሉም ነገር አንድ ቀን ይከዳችኋል። ገንዘብ፣ ሀብት፣ ንብረት፣ ዝና፣ ስልጣን፣ ሁሉም ነገር አንድ ቀን ከእጃችሁ ላይ ይወጣል። ወደዚህ ምድር ስንመጣ ምንም ነገር ይዘን አንመጣንም። ስንሄድም ምንም ነገር ይዘን አንሄድም። ራቆታችንን እንደመጣን ራቆታችን ነው የምንሄደው። ነገር ግን አንድ ዘላለም የሚኖር ነገር አለ። አንድ ነገ እንኳን ብንሞት ማናጣው ነገር አለ። ታውቃላችሁ? መጽሐፍ ቅዱሳችን የማቴዎስ ወንጌል መጽሐፍ ምዕራፍ 6 ቁጥር 19 እስከ 21 ባለው ጌታ ኢየሱስ ሲያስተምር እንደዚህ አለ። ብልና ዝገት በማያጠፋበት ሌቦች ቆፍረው በማይሰርቁበት ዘንድ ለእናንተ በምድር ላይ መዝገብን አትሰብስቡ። ነገር ግን ብልም ዝገትም በማያጠፋበት ሌቦች ቆፍረው በማይሰርቁበት ዘንድ ለእናንተ በሰማይ መዝገብን ሰብስቡ። መዝገብህ ባለበት ልብህ ደግሞ በዚያ ይሆናልና ይላል። አያችሁ፣ በዚህ ምድር ላይ የምናከማቸው የምንሰበስበው የትኛውም ነገር አንድ ቀን ብል የሚበላው ነው፣ የሚዝግ ነው፣ የሚጠፋ ነው፣ ሌባ ቆፍሮ የሚወስደው ነው፣ ጥለነው የምንሄደው ነው። ጊዜያዊ ነው ሁሉ ነገር። እንደዚህ ስትሉ ሰዎች ላይ አምኑ ይችላሉ። ልክ ጌታ ኢየሱስ ክርስቶስ የሉቃስ ወንጌል መጽሐፍ ምዕራፍ 16 ቁጥር 14 ላይ ለገንዘብና ለእግዚአብሔር መገዛት እንደማንችል፣ ለሁለት ጌቶች መገዛት እንደማንችል ሲያስተምር ገንዘብን የወዱ የነበሩ ፈሪሳውያን አፌዙበት ይላል። እንደዛ ነው። አሁን በዚህ ዘመን ያለ ሰው እንደዚህ ስትሉ ሊያፌዝባችሁ ይችላል። ግን እኮ ኤቪደንስ አለን። ሰሞኑን በካሊፎርኒያ የተፈጠረው የእሳት አደጋ ለዚህ ማስረጃ ነው። ሰዎች ዘመናቸውን ሙሉ ያካበቱት ሀብትና ንብረት በአንድ ጀንበር ሲወድም አይታችኋል አይደለ? ጊዜያዊ ነው። አንድ ቀን ከእጃችሁ ላይ ይጠፋል። አንድ ግን ዘላለም የሚኖር ነገር አለ። ብልም የማይበላው ሌባ የማይሰርቀው የማይጠፋ መዝገብ አለ። ለዚህ ነው መዝገባችንን በሰማይ እንድናከማች ጌታ ኢየሱስ ክርስቶስ እየነገረን ያለው። ለእግዚአብሔር መንግስት እንድንሰራ እግዚአብሔር የሚሰጠንን የትኛውንም ሪሶርስ ለእግዚአብሔር መንግስት ክብር እንድናደርገው ነው ጌታ ኢየሱስ እያስተማረን ያለው። በዚያ የምናከማቸው መዝገብ የማይጠፋ ነው፣ ዘላለም የሚኖር ነው። አሜን። ሰዎች እንኳን በዚህ ምድር ላይ እኮ ይሸላለማሉ። በሰማይ ሽልማት እንዳለ ታውቃላችሁ? ለእግዚአብሔር መንግስት የሰራችሁት የትኛውም ነገር በሰማይ ሪዋርድ አለው፣ በሰማይ አክሊል አለው። ያ ነው ዘላለማዊ ሆነው። በዚህ ምድር ላይ የምትሮጡለት የምትደክሙለት ነገር ሁሉ አንድ ቀን በዚህ ምድር ላይ ትታችሁት የምትሄዱት ነው። እናንተ ጋር ይዛችሁት የምትሄዱት ምንም ነገር የለም። ለዚህ ነው ሐዋርያው ጳውሎስ ጢሞቴዎስን ሲመክረው አንደኛ ጢሞቴዎስ መጽሐፍ ምዕራፍ 6 ቁጥር 6 ላይ እንደዚህ ይለዋል። ኑሮዬ ይበቃኛል ለሚለው ግን እግዚአብሔርን መምሰል እጅግ ማትረፊያ ነው። ወደ ዓለም ምንም እንኳ አላመጣንም፣ አንዳችም ልንወስድ አይቻለንም ይላል። በጣም ሲምፕሊፋይ ሲያደርገው ምግብና ልብስ ከኖረን ግን እርሱ ይበቃናል ይላል። እግዚአብሔር በሰጠን በጥቂት ነገር እግዚአብሔርን እያመሰገንን እግዚአብሔርን እያከበርን ለእግዚአብሔር ክብር እንድንኖር እግዚአብሔር የሚከብርበትን ሕይወት እንድንኖር ለእርሱ ፈቃድ እንድንኖር ነው እየመከረን ያለው። አካሄዳችን ገንዘብን በመውደድ እንዳይሆን። አያችሁ፣ ገንዘቡ አይደለም ስተቱ። ሀብት ማካበቱ ላይ ስተት የለበትም። ግን ህይወታችንን በሱ ላይ ዲፔንድ ማድረጋችን፣ ገንዘብን መውደድ ወይም ደግሞ ዓለምን በመመኘት ቁስን በመመኘት ምድራዊ ነገርን በመመኘት ነገር ግን ያለ እግዚአብሔር ፈቃድ በመመላለስ እግዚአብሔርን በመተው የምናደርገው ጉዞ ሁሉ ፍጻሜው ከንቱ ነው የሚሆነው። ፍጻሜው ባዶ ነው የሚሆነው። ሰው ዓለምን ሁሉ ቢያተርፍ ነው የሚለው አይደለ? ነፍሱን ግን ቢያጎድል ምን ይጠቅመዋል? ነፍሳችንን አጉድለን ከእግዚአብሔር ጋር ያለንን ሪሌሽንሺፕ አጉድለን ለምድር ብንለፋ ለምድር ብንሮጥ ያ ከንቱ ልፋት ነው። እዚህ ምድር ላይ የሚቀር ነው። ብል የሚበላ ነው፣ ሌባ የሚሰርቀው ነው፣ አንድ ቀን የሚጠፋ ነው። ይኖረሚን ሰው ጌታ ኢየሱስ እየነገረን ያለው በሰማይ እንድናከማች ለእግዚአብሔር መንግስት እንድንሮጥ ብንለፋ ብንተጋ በታማኝነት እግዚአብሔርን በመፍራት ብንመላለስ ያ ሪዋርድ አለው። የሚከፍለን አምላክ አለ፣ ዋጋ የሚሰጥ አምላክ አለ። ክብር ለእግዚአብሔር ይሁን። ገንዘብን መውደድ የክፋት ሁሉ ስር ነውና ይለዋል። አያችሁ፣ ገንዘብን መውደድ፣ ገንዘብ በራሱ ስተት የለውም። እግዚአብሔር ሪሶርስ እንደ ሪሶርስ አድርጎ እንድንጠቀምበት የሰጠን ነው። ስተቱ ገንዘብን መውደድ ላይ ነው፣ ዓለምን መውደድ ላይ ነው። ዓለምን ወይንም በዓለም ያሉትን አትውደዱ። በዓለም ያለው ሁሉ እርሱም የሥጋ ምኞት፣ የዓይን አምሮት፣ ስለ ገንዘብ መመኘት ከዓለም ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በእርሱ ውስጥ የለም። ዓለሙም ምኞቱም ያልፋል፣ የእግዚአብሔርን ፍቃድ የሚያደርግ ግን ለዘላለም ይኖራል ይላል። ስለዚህ ዓለምን የሚወድ ዓለምን የሚመኝ የአብ ፍቅር የእግዚአብሔር ፍቅር በእርሱ ውስጥ የለም ይላል እና እነዚህ ሁሉ ዓለሙም ምኞቱም ያልፋሉ። ሁሉም ያልፋል፣ ሁሉም ጠፊ ነው። ለዘላለም የሚኖረው ግን የእግዚአብሔርን ፈቃድ የሚያደርገው ግን ለዘላለም ይኖራል ይላል። አሁንም ሐዋርያው ጳውሎስ ለጢሞቴዎስ ሲመክረው አንተ ግን የእግዚአብሔር ሰው ሆይ ከዚህ ሁሉ ሽሽ።
ኦኬ ዓለምን ከመመኘት ገንዘብን ከመውደድ ሽሽ። ከዚህ ሁሉ ከሸሸው እሺ ምን ልውደድ ብላችሁ ልትጠይቁ ትችላላችሁ። ጽድቅን፣ እግዚአብሔር መምሰልን፣ እምነትን፣ ፍቅርን፣ መጽናትን፣ የዋህነትን ተከታተል። መልካሙንም የእምነትን ገድል ተጋደል። አሁን የተሰጠን ስራ አለ። የእምነት ገድል የሚባል በሰማይ ሪዋርድ የሚያሰጠን ገድል አለ። ገድል ተጋደል ይለዋል እና የተጠራህለትን በብዙዎች ምስክሮች ፊት በመልካም መታመን የታመንህለትን የዘላለምን ሕይወት ያዝ እያለ ይመክረዋል ማለት ነው። እና ከዚህ ሁሉ እንድንሸሽ ነገር ግን እግዚአብሔርን መምሰልን፣ ፍቅርን፣ ትዕግስትን፣ መጽናትን እና የእምነትን ገድል እንድንጋደል ይመክረናል ሐዋርያው ጳውሎስ። እና የእግዚአብሔር አምላካችን ስም የተባረከ ይሁን። ይሄ ደግሞ ለዘላለም የሚኖር ነው፣ የከበረ ነው። ይሄ ዘላለም ሕይወታችን የከበረ ነው። እዚሁ ምድር ላይ የሚቀር አይደለም። ዘላለም የሚኖር እግዚአብሔር ብቻ ነው። ሁሉም ይጠፋ ከሆነ ለዘላለም የሚኖር ደግሞ አለ። የከበረ ርስት አለ። ዘላለም የሚኖር ርስት አለ። ይሄ ተረት አይደለም። ሰዎች ፌሪቴል መስላችሁ ይችላል ነው። this is reality። እውነቴን ነው የምነግራችሁና አንደኛ የጴጥሮስ መልእክት መጽሐፍ ምዕራፍ 1 ቁጥር 5 ጀምሮ እስከ 6 ባለው ላንብብላችሁ። እንደዚህ ይላል። ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋና ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ሁለተኛ የወለደን የጌታችን የኢየሱስ ክርስቶስ አምላክና አባት ይባረክ። ይህም ርስት በመጨረሻ ዘመን ይገለጥ ዘንድ ለተዘጋጀ መዳን በእምነት በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል ይላል። ይሄ ርስት በሰማይ ቀርቶላችኋል። ለእናንተ በእግዚአብሔር ኃይል ለተጠበቃችሁ ለእናንተ በሰማይ ቀርቶላችኋል። ዘላለማዊ የሆነ ርስት፣ የማይጠፋ ርስት ቀርቶልናል። ክብር ለእግዚአብሔር ይሁን። ይሄ ለዘላለም የሚኖር ነው። እግዚአብሔርን ፈቃድ የሚያደርጉ እነርሱ ለዘላለም ይኖራሉ ይላልና እግዚአብሔርን ፈቃድ እንድናደርግ እግዚአብሔር ይርዳን። ነገ በጌታ ፊት ስንቆም አንተ ብርቱ ወታደር፣ አንተ ታማኝ ባሪያ ብሎ የሚሸልመን እንጂ በሱ ፊት አንገታችን የምንደፋ እንዳንሆን እግዚአብሔር በሰጠን እድል፣ እግዚአብሔር በሰጠን ሪሶርስ እግዚአብሔር ክብር በታማኝነት የምናገለግል የምንሰራ እንድንሆን እግዚአብሔር ይርዳን።